ይራርጉላት ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። ለምን ታዲያ በባለፈው ቤታዩ ጌም ተጫዎች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው። ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯት። እቺ ልጅ ጋይስ የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል? ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ። ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ ጻፍኩት 50 ሺህ፣ ከዛ 10 ሺህ ከራሷ ከኪሷ፣ ከዛ ደግሞ 43 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43 ሺህ በደረሰኝ 53 ሺህ እና 50 ሺህ 103 ሺህ ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች? ለጓደኛ ቪዲዮ የላኩልሽ 30 ሺህ ብር ነው። በእንትን ነው እኔ ስለደለትኩት ገባሽ? እዚህ ጋር አልወጣልኝ እንትኔ እንደልቻለሁ እንዳለ ብታይ ምንድነው ዋትስአፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ የላኩልሽ ይኸውልሽ፣ አቡ እዚች ጋር የተደለተችው አትቺ ታይሻለ እየተደለተችው እቺ 30 ሺህ ብር ናት። አት እዚህ ጋር ቁጥር አንዳንዴ ዋት ስልክ ስትቀይሪ ይሄን ደምሪው 30 ሺህ ብር ብለሽ ደምሪው። እሺ 30 ሺህ ከዛ 223 ዶላሩ 274 ሺህ ቅድም በጌም አገኘሁት ያለችው ማለት ነው። 74 ሺህ ከዛ እዚህ ጋር ከዩኬ የተላከ 50 ሺህ የዩኬ ደረሰኝ። እንግዲህ ስንታየው ነበር? ኦኬ 50 ሺህ ከዛ እዚህ ጋር 10 ሺህ። ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ። ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ ነው። እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል። ዩቲዩበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛ ስትወጂ ከነጥፋቱ ነው ከነስተቱ ነው። ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትወኘው። ገብቶሻል? ዛሬ ደግሞ ወጣ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወጣ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብስ ስትወኚ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ። ገብቶሻል? ተሰምቶኛል። ያንን ሪፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገስቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይክ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይፍረደኝ። ይሄ ለእኔ ይገባኛል። ምን አድርጊያቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ። ቱቱና እሷ አብረው የሰደቡሽን ማዚ አፍ የወጣውን እንጠይቃት። ስለዛ ቃል ማዚ እሷ ደግሞ በየቤቱ ገስት ገብታ ከነ ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። ገስት ላይ እኔ ቤት ገብቼ የተሰደብኩት ማለት ያሰደብኩት ከነ ልጆችሽ ላኪ። ከዛ እንትን እንላለን። አሁን በዋትስአፕ ልክልሻለሁ። ሀቡ የሰደቡኝ ላኪልሽ ከፍታለሁ። ቆይ ማዚ
ቤቷን ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎችን የሰደቡ ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም። ገብቶሻል? እሷ ያንን ማስቆም ትችል ነበር። ሰውነሽ ደግሞ ማስረጃ እንደሌለ አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደሰደብሻት አንቀበልም እኛ። ማስረጃ ከሌለ እንዴት ነው? እስኪ ከላኩልኝ እኔ ላኩልኝ። እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሶች ምኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ብቻ ነው የላክሽልኝ ሳርዬ። የሁለተኛው ጌም የ70,000 ግን አልደመርኩትም እዚህ ላይ እኮ አቡዬ ደምሪዋ የ70,000 ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው። ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻ ሪስቲኝ ያስረዳለሁ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው ነው። እሱ ይሄንኛው 50,000 አንድ ሰው ነው። ሀቡ ይሄ 50,000 ብር የተባለ ይኸውልሽ፣ እኔ ቱቱ ማአዚ እነ ጹብ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10 ሺህ ስለሆነ 5,000 የሚያዋጣል ያን የላኩት ነው 50,000 ብር የምትልሽ እኮ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ ከዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ሆኖ ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለሽ። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ፣ 20,000 ደግሞ ሪም ከራሷ ላከችልኝ። ስለዚህ ቶታል 562,000 ብር አግዛቿታል ማለት ነው። አግዘሻታል ሳርዬ። ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርገጥ እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ፣ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችን ናት፣ ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች
ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየኝ። በውስጥ ያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል። ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43,000 ብሩ ውጪ ኦኬ። አንቺ ሪፖስት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? እኔ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው፣ በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል፣ የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ። ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ ካልሽናው የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትስአፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድነው ብትለኝ አስረዳታለሁ። የኔ ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ እክሩ ሚውት አድርጊ እኔ ላስረዳት። አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ጋይስ ማን የቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር፣ ብትጠይቀኝ አስረዳት ነበር። እንደገና ደግሞ እቺ ሱማያ የሚሏት በጣም ቪዲዮዋ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ፣ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች ከመጀመሪያው እስከ መጨረሻው። ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ? በጣም እንደምታስብላት እንደምትጨነቅላት ሐቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም፣ ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤታየው ቮይስ አለኝ ልላክልሽ ዋትስአፕ ላይ ይኸውልሽ። አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች ቆራረጠው ግራ ገባኝ። የኔ ኮኔክሽን ጉድ ነው። ከማን ነው እየተቆራረጠ ያለው ጋይስ? ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው? ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ትረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ። በኋላ ላይ እንደነ ቤታየው ተናጋሪ አይደለሁም፣ ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪከርዷን ፈሮድ አደርግልሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አውርቻታለሁ። እኔ ጌም ተጫዋት ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ነው ሰው ራሱ ጊፍት የሚሰጠው። ችግር የለውም ይበቃኛል፣ ከአንቺ ጋር ጫወታለሁ አለች። እንግዳውስ ለእኔ እንዳሰጡ ለእሷ ስጧት ብለን የቀጠሮ ጌም ይዘን ተጫወት ነው ያዘችው ከኔ ጋር። ኢቨን እንኳን ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነኝም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው፣ ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘችላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለሁበት ካለች እንጂ እኔ ያነቃቃሻል፣ ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል? እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ሩቅ ነው ያለሁበት ካለች ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውለው ማናገር እንችላለን። ኦልሬዲ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ
በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? የሐዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? መዓዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን፣ እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ 3 ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበቅኩ ነበር። አዎ ስልክ ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችሁ ተላካችሁ። በዛ ነው ያልሰራው። ኦሬዲ ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ሪፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽው? እየጠበቅኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ይክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላ አይ ጊዜ ተባብለን ተለያየን። ምንም እኮ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል ሁለተኛ ሲሳደቡ ነበር፣ ሲራቅጡኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽው። ማዛ ምንድን ነው ንግግር ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምንድን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ቃል ሪካርድ አለ በውስጥ ላኪ ዋትሳፕ ላይ እና እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቂ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ ስትል በውስጥ አይኔ አይፎን 12 ልክላታለሁ ለማስታወቂያ የሚሆን አለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር ሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሀቡ ሁለተኛ እኔና ሳራ ብንጣላ መዓዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነክቻት? ምን ነክቻት? የደበራት ምንድነው ኢክራም ያንቺ መደረብ። ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ መሀል ዋታ መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም የሚያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል 3ኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ግን አላህ አላለውም ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ። ሳራ አስጠንቁላብኛለች ያልኩት ነገር ካለ ይሁን ይልፈር። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጪ ምንም ነገር አላውቅም። እኔ ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ ነው ያደረጉት። ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም ማይደግፍ አለ፣ ሳራም ማይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ ለስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱአ ያርግልኝ። በቃ አለቀ። እና እኔ ምንም ሊንክ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት ሱመያን
ይህም ቪዲዮ ኮፕሊንክ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለጠፋ ይሰራል። ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወቹ ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ስለዚህ ጌም ያለች ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይልሻል። ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ ያለች? ሳሪ እርዳታው ይቅርብሽ ነው ያለች። እርዳታው ይቅርብሽ ጌም ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይሄን እኔ ብያለሁ እንዴ? የሁሉም አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት ራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል። ነገ ረዳንሽ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለችው ኢክራም እኮ ፊት ለፊት እኮ ነው፣ ላይቭ ላይ ነው የተናገረችው ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። ይሄኛው ቪዲዮን አልጨረስኩትም። ይህም ቪዲዮ ኮፕሊንክ ታብሸር ሳራ። ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯት እቺ ልጅ ጋይስ፣ የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው፣ ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል። ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ናችሁ ልጅ ትምጣና አበባ ትላክ እናስገባታለን። እርግማኑ ምን አመጣው? ቆይ ደረሰኞቹን እንጨምር። ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ። ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፍኩት 50 ሺህ፣ ከዛ 10 ሺህ ከራሷ ከኪሷ፣ ከዛ ደግሞ 43 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43 ሺህ በደረሰኝ 53 ሺህ እና 50 ሺህ 103 ሺህ 103 ሺህ ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች? ለጓደኛ አንዱ እንደምረው እዚህ ጋር ያሉትን ደረሰኞች 5 ሺህ ከዛ 10 ሺህ ከዛ $223 በብር ስንት ነው? $223 30 ሺህ አቡ ቪዲዮ አድርጊልሻለሁ። እኔ እንትኔ ስለተደለተ ነው፣ ግን ቁጥሯን ከፈልግሽ ልክሻለሁ።
$223 30,000 ብር ብቻ ነው አይደለም። ይሄማ የጌሙ ነው አቡ 284,000 ብር ነው። ሚኪ ከሆነ ሰው ጋር አገናኝቷት ያወጣችሁ ነው። እዚህ ጋር ግን አቡዬ ቪዲዮ የላኩልሽ 30,000 ብር ነው። በእንትን ነው እኔ ስለደለትኩት ገባሽ። እዚህ ጋር አልወጣልኝ እንትን እንደልቻለሁ እንዳለ ብታይ ምንድነው ዋትስአፕ እንዳለ ይኸውልሽ። እዚህ ጋር ይሄ ላኩልሽ ይኸውልሽ አቡ እዚች ጋር የተደለተችው አትቺ ታይሻለ የተደለተችው እቺ 30,000 ብር ናት። አት እዚህ ጋር ቁጥር አንዳንዴ ዋት ስልክ ስትቀይሪ ይሄን ደምሪው 30,000 ብር ብለሽ ደምሪው። እሺ 30,000 ከዛ $223 274,000 ቅድም በጌም አገኘሁት ያለችው ማለት ነው። 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 የዩኬ ደረሰኝ እንግዲህ ስንታየው ነበር። ኦኬ 50,000 ከዛ እዚህ ጋር 10,000 ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ ነው። ኖ አሁን እኛ ኖ ሀቡ ልንገርሽ እኔ አሁን እመቤቴን خلاص እኔ አሁን ተናድጄ ተናግርሻለሁ አይደለ? እኔ በነገርሽ ፊት ለፊት ነው የምናገረው። ከዛ ወዲያው ነው የምረሳው። እኔ አሁን خلاص ይቅር ብያታለሁ ኢክሩን። በቃ መታ ደግሞ እንድሰራ እንድትለወጥ ደጉኝ እፈልጋለሁ። በቃ ጀግና ሆና ተቀይራ ማየት እንፈልጋለን። እግዚአብሔር ፈቅዶ ደግሞ መታ እዚህ ሰርታ እንድንቀበላትም እፈልጋለሁ። ገብቶሻል? ከተሳካለን ነገርዮ እኛ ብቻ አይደለም ደግሞ ይቅርታ እንድንላት ከሳሪ ጋርም ያላትን ነገር ደግሞ ክሊር አድርገው እንደ በፊቱ እንዲሆን እንፈልጋለን። እኛ ብቻ አይደለም እና አሁን ስንሰራ ስራችን እንዲሉና አልፈልግም። እኔ ነርቭስ እንዲያረጉኝ አልፈልግም። እኔ እንደዛ ያን ነገር አሁን ያልገባኝ አንድ ነገር አለ። ኮሜንታተር መቆጣጠር አትችም ወይ? ኮሜንት እዚህ መቆጣጠር አሁን ለምሳሌ በዚህ ጉዳይ ላይ እዚህ ካንቺ ቤት እንዲያልቅ ነው የምፈልገው እኔ። ገባኝ። እሺ ነገ ላይቭሽን ሲከፍቺ መተው ከጻፉ ኮሜንትሽን መዝጋት እንጂ ዓለምን መቆጣጠር እኮ አይቻልም። ማንም ዓለምን መቆጣጠር እኮ አይችልም። እንዲህ እንዳትሉኝ ማለት እኮ አይችልም። ማንም የፈለገው ነው ማለት መብት አለው። እኛ ጨርሰናል። አሁን እኔ ለምሳሌ ፋራ ለምትሉ የሳያም ፋራ ነኝ። ትክክል ነው የምናገረው፣ ፊት ለፊት ነው የምናገረው። እኔ ይቅር ብያታለሁ ክርስቶስ በሚያውቀው ከልቤም ነው። በቃ ስለምወዳት ነው። ገብቶሻል? አሉልም ግን አሁን ለምሳሌ መተኝኝ እንዲሉ አልፈልግም እኔ አሁን በቃ እዚህ ቤት ይፈታ በቃ خلاص አልቋል ነገር እንዲረሳ ፈልጋለሁ። መፍታት ምትዩ ከኢክራም ጋር ነው አከሊ ፋራ ስላለሽ አንቺ ፋራ ሀቢብቲ ማማ ሆነሻል። خلاص ታሜ አንዴ ሶሻል ሚዲያ ላይ ከወጣክ በኋላ ኮሜንታተርን እንዲያትበሉኝ ብሎ ነገር እኮ የለም። ወይ ከቲክቶክ መጥፋት ነው ወይ ኮሜንት መዝጋት ነው። አሁን አንዳንድ ሰዎች ኮሜንት ነርቨስ የሚያደርጋቸው ሰዎች ቪዲዮ ሲፖስቱ ካየ ኮሜንቱን ይዘጉታል አይደል? አዲስ ስለሆነች ገና ማለት ልምድ ላይ ናት። ተረጋጊ። ስትቆይ ትለምጂዋለሽ እንጂ የኮሜንታተር ቲክቶክ ኦልሞስት 5 ዓመት አልፎኛል። እኔ ቆየው 5 ዓመት ሙሉ ከኮሜንታተር ጋር እንዲሆን ኧረ እኔ በዚህ ጉዳይ ተነጋግሬ ስለማለቅ ነገር እኔ አደንቃቸዋለሁ። እነሳሪ መቤት አትበሉኝ ስትይ እኮ ይብስባቸዋል። ሶሻል ሚዲያ እኮ ተቃራኒ ነው። ፋራ አትበሉኝ ካልሽ እንዳለ ኮሜንቱ ፋራ ነው የሚሆነው። አስቀያሚ አትበሉኝ ካልሽ እንዳለ እኔ አጭር ይሉኛሉ። ለአጭር አትበሉኝ ካልኩኝ ኮሜንቱ እንዳለ አጭር ነው የሚለው። አትበሉኝ የሚባል ነገር የለም። የፈለጉትን ይጽፋሉ። ኮሜንት ኢዝ ፍሪ፣ አይከፈልበትም፣ ነፃ ነው። ኮሜንቱ ክፍት ነው። የፈለጉትን ይጽፋሉ። ያንቺ ድርሻ ምንድነው? አለማንበብ። ገባሽ? አለማየት እንጂ አትበሉኝ ሲየው ልሽ አትበሉ ሲባሉ እንዴት እንደሚደርስባል። ዋትስአፕሽ ዝግ ነው እንዴ? አይደለም፣ ኧረ ክፍት ነው። ቆይ የሆነ የምከፍተው ቮይስ አለ አሁን አንዴ አዲ አንቺ ይኸውልሽ እኔን ይቅርታ ማለት ሳይሆን እኔን የምትክሽኝ ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳን በቃ ከኔ እንኳን ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ተከትለሽ ለኔ በቃ ትልቅ ነገር ነው። ማሪ አዲ አንቺ ይኸውልሽ እኔን ይቅርታ ማለት ሳይሆን እኔን የምትክሽኝ ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ
ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ የኔ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ሆነሽ ከተገኘሽ ለኔ በቃ ትልቅ ነገር ነው ከይቅርታ በላይ ነው ምክንያቱም አንቺ ተመልሰሽ የምትሰበሪ ከሆነ ተመልሰሽ እኔ አሁን መስጠቱን አይደለም እውነት ማርያም ነው የምልሽ ላይክሩን ውስጥ ስጡ ብንል በሚሊዮን ይዋጣልሻል በሚሊዮን ግን በሚሊዮን የተዋጣልሽ በሚሊዮን ቀን እያንዳንዷ ቀን ደም ታነቢያለሽ እያንዳንዷ ቀን ደም ታለቅሻለሽ ምክንያቱም ይሄ ማህበረሰብ በደንብ ነው የምታውቂው አንቺም ታውቂዋለሽ እኔም ጠንቅቄ አውቀዋለሁ አንድ ብር ሳያዋጣ እንደዚሁ ሲቆረቁዝሽ እንትን ሲልሽ በራስሽ ወደሽ ላገባሽ እንኳን ይኸው ስንት ፈተና ደረሱብሽ አንቺ ደግሞ እንደኔ አይደለሽም ስለዚህ ከዚህ ነገር መራቅ አለብሽ ይሄ ኢክራም ይቅርታ ብላ ስትላት ለሳሪ ሳሪ እንትን ያለቻት ነው አዎ ሀቡ አሁን እንትን ነው ገባሽ እንድታቂው ነው ላይክ ጓደኝነቱ ይህ ብቻ አይደለም እንዳትሰበር እፈልጋለሁ ማንንም እንዳትሰማ እፈልጋለሁ ኃይለኛ ጎበዝ ስትሮንግ በቃ ጠንካራ ሴት ገባሽ እንደዛ አይነት እንድትሆን ስለምፈልግ ነው እየመከርኳት ያሉት አሁንም ቢሆን ልንገርሽ እኛ ጓደኛ አይደለንም ማለት ተለያየም ማለት አይደለም የሰው ልጅ በምን እንደሚገናኝ አይታወቅም ሀቡ ደስታዋ ደስታዬ ነው ምናልባት ነገርኩሽ እኔ የሷ የማዘን የመከፋት የመሰደ ምንጭ ከሆንኩኝ መራቁ በጣም አስፈላጊ ነው ስለዚህ ግን አቡ የምር ይክሩ ምክር ይገባታል ምንዱን ተቀልሽ ጠንካራ መሆን ማንም ቢመጣ የማይጥላት መሆን ማንም ቢመጣ በሷ ህይወት ላይ ይውልሻው ነው ይቀረው ምን አመጣለሁ እነቱቱ ቀሩባት ምን ያመጣሉ እሷና ራሷን ብቻ ነው የምታውቀው ህይወቷ ትዳሯ ልጇ ቤቷ ከዚህ ውጪ ማንም ምንም ሊያመጣ ስለማይችል ጎበዝ ሁና እንደኛ ሰርታ መለወጥ ይሄን ምክር እመክራታለሁ ከዛ ውጪ እህቴ ናት ጓደኛዬ ናት ማገዝ ፈልጋይ ከመጣች ሳሪ አግዥኝ ብላ ካለችኝ ላይክ እንደ እህት እንደ ቤተሰብ አግዛታለሁ የቀድሞ ግንኙነታችን ግን አይኖርም አቡይ ነግረሻል ቅድም አብሮ አለመሆን አንድ ነገር ነው ግን መተጣጣት የለብሽም አይዞሽ ይክሩ ሳሪ በሩቁ ሰላም መባባል ምናምን መጠያየቅ እንደ ድሮ መሆን ባይቻልም እንጂ ከዛው ጨርሰናል አቡ መልካም ጊዜ ይሁንልሽ በጣም ነው የማመሰግነው በጣም ነው የምወዳችሁ እነ ማአዚ የሚውጡ እንግዲህ ኮሜንታተር ኢክራምን የመጨረሻውን ሰምተን አቡ እነ ማአዚ ምን ጉድ ነው 10 የሚቋረጠው ከኔ ነው እንዴ እኔ ጋር ደህና ነው ሀቡ እኔ ከኔ ነው ችግሩ መሰለኝ የሆነ ሰዓት ላይ ቁርጥ ስለዚህ ቱቱም ይቅርታ ጠይቃለች ማዚም ይቅርታ ጠይቃለች ጉዳዩ ተፈቷል ሳሪና ኢክሩም እኛ ምንም የለም መሀላችን ሰላም ነው እኔ ሳሪ ምንም አይነት ነገር አላረገችኝም ብላለች ስለዚህ ሁሉም ነገር ሰላም ሆኗል በመጨረሻ ኢክራም ምን ትያለሽ ሀቡዬ መጀመሪያ አንቺን ማመስገን ፈልጋለሁ ምክንያቱም ክብሬ ተነክቷል ብዬ ባሰብኩበት ጥፋት እንደሆነ አውቀው ይቅርታ ስለጠየቁኝ እኔም ይቅርታ አድርጌ የነገር ሰላም ተፈቷል ገብቶሻል እኔም በዚህ ቢቀጥል እኔም ውስጤ አይፈታላቸውም ነበር ገብቶሻል የቅርቤ ሆነው አሳልፈው እንዴት ይሰጡኛል ለሚዲያ ምናምን ብዬ ማለት ነው ሌላውን ነገር ደግሞ ሁሉም ነገር እንደ በፊቱ ላይሆን ይችላል ገባሽ ሳራን የቀረሁባት ህይወቷ ይቀጥላል ሳራን የቀረችብኝ ህይወት ይቀጥላል ነፍሳችን እስካለች ድረስ ማለት ነው ስለዚህ እኔ ማንንም ድንበር አልፌ አልሄድም ከሄድኩም በጣም ይቅርታ ይሄን ነው የምለው አቡዬ በጣም አመሰግናለሁ በጣም ጥሩ ስለዚህ አሁን ውስጥሽ ሰላም ነው ከሁሉም ጋር ከሳሪም ጋር ከማዚም ጋር ከቱቱም ጋር ኢማራት ስትመጪ ትገናኛላችሁ አብራችሁ ትበላላችሁ ትጠጣላችሁ ቡና ትጠጣላችሁ በኋላም ሊቀጥል ይችላል ሳሪን ሳይድ ይዞ የሚያወራ አለ የኔን ሳይድ ይዞ የሚያወራ አለ ያ ማለት እኔ ሳራን እንደዚህ የሚሳደቡትን ደግፋለሁ ማለት አይደለም እሷም እኔ የሚናገሩኝን ትደግፋለች ማለት አይደለም ቲክቶክ ላይ እስከወጣን ድረስ ሚዲያ ላይ እስከወጣን ድረስ ብዙ ተብለናል ሀቡ ተንጠልጠይ የሚባል ንግግር ተናግረውናል ገብቶሻል እኔም እሷም አሳልፈናል ሶሻል ሚዲያን እኮ መቆጣጠር አይቻልም ዓለምን መቆጣጠር እንዴት ይቻላል አንዴ ወደን ወተናል እኔ ልጄ ሳይቀር ተሰድቧል አንዴ ወደን እስከወጣን ድረስ እንሰደባለን ግድ ነው ስለዚህ ያ ማለት እንደጋገፋለን ያን ነገር እንስማማለን ማለት አይደለም
ያልፋል ሁሉም ነገር። እኔ ከችግር ጋር ስለሆነም ነው ሆዴ ባሰኝ እንጂ ብዙ ንግግሮችን አሳልፍ ያለው መልስ ሰጥቻለሁ። ሙኒት አበባ ላኪልኝ ማር ይፈልግሻለሁ። አቡዬ ድንበር አልፌብሽ ከሆነም ስናገር በጣም ይቅርታ። በፍጹም ማለት ቋሚ በልመና አግዙኝ ብዬ አልወጣም። አሁን በደንብ ከታገዝኩ በራሴ መንገድ በስራ መጣለው። አኮራችኋለሁ። ኢክራም ከዚህ በኋላ በችግር የምትነሳበት ምንም ምክንያት የለም። አሁንም ሲብስብኝ ተረድቻለሁ፣ ተደግፌያለሁ። ሲብስብኝ ወጥቼ እንደ ሚዲያ ሰው ተናግሬያለሁ። አግዙኝ፣ ደግፉኝ ብያለሁ። ያ ጥፋት ከሆነ ደግሞ አላውቅም። አቡዬ አመሰግናለሁ። ኧረ በፍጹም ጥፋት አይደለም ሀቢብቲ። ባይዘዌ እኔ አሁን የነገርሽኝ ጆከር ጋር እርዳታ እየተሰበሰበልሽ እንደሆነ እኔ ደግሞ ሰው ቤት ኦልሬዲ የተጀመረ እርዳታ አልቀጥልም በቤቴ። እኔ ብቻዬን ነው እርዳታ ሳሰባሰብ ማንንም ሰው አግዙኝ ብዬ ጠርቼ ገስት ላይ ሰው ደርድሬ አላውቅም በህይወቴ። 3 ዓመት ቲክቶክ ላይ በጣም ብዙ ሰው አግዣለሁ። 2 ደብተር ጨርሼ 3ኛ ደብተር ነው በቀደም ለሱሱ እርዳታ ስሰበስብ አዲስ 3ኛ ደብተር ነው የጀመርኩት። እናም አንድም ቀን አንድንም ሰው ኑ አግዙኝ ብዬ አላውቅም። ገስት ላይ እየገቡ እየመዘገብኩ ዋትሳፕ ግሩፕ ከፍቼ ደረሰኝ ለቅሜ ትክክለኛ ጽድት ጥርት ያለ እርዳታ ነው የምሰራው። እኔ ላግዝሽ አስቤ ነበረ። ጆከር ጋር እርዳታ ተጀምሮልኛል ስትይ ኦኬ፣ እንደዛ ከሆነ በቃ እዛው የተጀመረበት ይጨረስልሽ። ግን ሌላ ልንረዳሽ የምንችለው ነገር ካለ ለምሳሌ በቄ ገብቶ ኢማራት እንድትመጣ ማድረግ እናደርጋለን፣ በውስጥ እናውራ ብሏል። በውስጥ እኔ አንቺ በቄ እናውራና ኢማራት እንድትመጪ በበቂ በኩል እናደርጋለን። በገንዘብ በኩል ግን ያው እዛው የተጀመረልሽ ቤት ያልቅልሻል። ለምን እኔ ሰው ቤት የተጀመረ ነገር ስለማልጀምር በቤቴ ገባሽ ትሩዬ? ቤት ጀምር ይኖሩ እኔ በቤቴ ዛሬ አሰባስብልሽ ነበር። ከበቂ ጋር እናወራለን በውስጥ እኔ አንቺ በቂ 3ታችን ዋትሳፕ ግሩፕ ከፍትና እሺ